በመጀመሪያ ደረጃ ይህን ቪዲዮ እስከመጨረሻው ሳታዩ ኮሜንት ለመጻፍ እንዳትቸኩሉ። አሁን ወደ ቪዲዮ እናልፋለን። ስለ ሐሳባዊ ጎረቤቶቻችሁ አስቡ። ሮቢን እንዲህ ይለናል። ራስን በማወቅ ጉዞዬ ላይ ከሰራዋቸው ነገሮች አንዱ አብሮኝ የሚኖሩ ጎረቤቶቼን መዘርዘሬ ነበር። እነዚህ ጎረቤቶቼ ያሁንም የድሮም ናቸው ወይም በህይወት የሌሉም ያሉም ናቸው። ይህን ስላችሁ ግር ልላችሁ ይችላል። አሁን ግልጽ ላደርግላችሁ። እነዚህ ሐሳባዊ ጎረቤቶች ወይም አይዲያል ናይቦሪ ብዬ ነው የምጠራቸው። ከነዚህ ጎረቤቶቼ ጋር ከጊዜ ወደ ጊዜ ቡና ልጠጣ ወይም ሳቅን ልጋራ እችላለሁ። እነዚህንም አይዲያል ናይቦሪ ዝርዝራቸውንም በማዘጋጀት ከሰዎቹ በጣም ብዙ ሰዎች የሚያከብሩላቸውን እሴቶችና ባህሪያት ጋር በመገናኘት እንደ ሰው ራሳችሁን ፈልጋችሁ እንድትገናኙ ያደርጋችኋል። ይህንም እንደ ቀልድ ለ30 ደቂቃ ብታደርጉት ብዙ ጥቅሞችን ታገኛላችሁ። እስቲ አሁን ትንሽ እናሰላስል። ሮቢን ምን ሊለን እየሞከረ ነው? ነገር ግን ከዚያ በፊት ሮቢን ለራሱ ያዘጋጃቸውን ዝርዝሮችን እንመልከት። ዝነኛው ዘ ፓወር ኦፍ ፖዚቲቭ ቲንኪንግ ደራሲ ኖርማን ቪንሰንት ፔል፣ ታላቁ የአሜሪካን ፈላስፋና የሚወደው መጽሐፍ ዋልደን ደራሲ ሄንሪ ዳቪድ ቶር፣ የጄሱዊት ምሁርና የስፔን ታላቁ ደራሲ ባልታሳር ግራሻን፣ የጃዝ ሙዚቀኛ ቤል ሆሊዴይ፣ የነጻነት ተሟጋች ኔልሰን ማንዴላ፣ ኤ ቤተር ዌይ ቱ ሊቭ ኤንድ ዩኒቨርሲቲ ኦፍ ሰክሰስ የሚሉ የራስ አገዝ መጽሐፍ ደራሲ ኦግማንዲኖ፣ የሰብአዊ መብት ተሟጋች ማዘር ትሬዛ፣ የዓለም የቦክስ ሻምፒዮን መሐመድ አሊ፣ ዝነኛው ስቴትማን ቤንጃሚን ፍራንክሊን እና ሌሎችንም ዘርዝሯል። ከላይ በዘረዘርኩት ዝርዝር ምን ገባችሁ? እኔ ሮቢን እያለ ያለውን በጥቂቱ ስረዳ፣ ስለ አንድ ሰው በደንብ ስንረዳ የዛን ሰው ማንነት እየተላበስን እንመጣለን ባይ ነኝ። ለምሳሌ አንድ የድሮም ይሁን ያሁን ታዋቂ የሀገራችሁን ሰው ምረጡና የዛን ሰው ባዮግራፊ መጻፍቶችን፣ ኢንተርቪዎችን እና ታሪኮችን በደንብ ከተከታተላችሁ የሆነ ቀን እናንተም ወደዛ ሰው ማደጋችሁ አይቀርም። ታዲያ ብዙ ጊዜ የምንሆነው በአቅራቢያችን ያሉትን ሰዎች ነው የሚለውን አባባል የምንገነዘበው ወደ ሰዎቹ እሴትና ዘይቤ ይበልጥ በተጠጋን ቁጥር ነው። ሮቢን ይቀጥላል። አሁን ጊዜ ውሰዱና በአቅራቢያችሁ እንዲኖሩ የምትፈልጓቸውን ሰዎች ዘርዝሩ ይለናል። ከዚያም ከነዚህ ወንዶችና ሴቶች ጥሩ ባህሪያቸውን በመውሰድ እንዴት በራሳችሁ ህይወት ውስጥ እንደምታዳብሩ አስቡ። የህይወት ራዕያችሁን ለማሳካት የመጀመሪያው እርምጃ እርሱን መለየት ሲሆን በመቀጠልም መሆን ወደምትፈልጉት ሰው ለመድረስ የእርሱን ባህሪያት ለይቶ ማወቅ የመጀመሪያ እርምጃ ነው። ሮቢን ሻርማ Who Will Cry When You Die ከሚለው መጽሐፍ። ውድ የዩቲዩብ ቻናል ቤተሰቦች እስከ ቪዲዮአችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩ ይህን ቪዲዮ ከወዳችሁት ላይክ አድርጉ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ዲስክሪፕሽን ቦክስ ላይ ያስቀምጥንላችሁን የቴሌግራም ቻናላችንን በመንካት ጆይን በማድረግ በየቀኑ አሪፍ መልእክቶችን ደርሳችሁ ማየት ትችላላችሁ። በቀጣይና በአዲስ ክፍል እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልኝ። ቻው።